አለ አባት ልጅን ማሳደግ ፋሽን እየሆነ የመጣ ይመስላል። አንቺንም ያሳሰበሽ ይመስላል። ካልሆነ አትደጋግሚውም ነበር። ሚዲያ ላይ ራሱ ዛሬ ቴሌቪዥን ጣቢያዎችን ስናይ አረ መባባል ተጀመረ። በነገራችን ላይ አለባል ነው ምኖረው ልጆቼንም አላባት በማሳደግ ላይ ይገኛል። ዋው! በተለይ ሴቶች ጠያቂ ከሆኑ ብታይ በጣም ነው የሚደናነቁት። ያው የሚደነቅ እኮ ክፍል አለው። ያ የምትችለው ፓርት ቀላል ስላልሆነ ያው ከተፈጥሯ ካቅሟ በላይ ብዙ ነገር ችላ ስለምታረገው ያው ያን ለማለፍ ያው ከሷ ብዙ ስለሚወስድ በምን ሁኔታ ዛጋ እንዳለች ስለማናቅ ለዛ ትጋቷና አገልግሎቷ መመስገን አለባት። እሱ ከዛ አንፃር ከሆነ አድናቆቱ ልክ ነው። ግን የሚኮረጅና የሚበረታታ ነገር ደግሞ አይደለም። በተለይ ከኢኮኖሚ ነፃነት ጋር ተያይዞ ፕሮቫይድ ማድረግ ከመቻል ጋር ብቻ ወንድን ከዛ ያለፈ ጥቅምና ምሳሌነት እንደሌለው በማድረግ ውስጥ በቃ ማስተዳደር ከቻለች ዞር በል ለማለት ብዙ ትግስት የሌለው መፍጠን በቃ ችላለሁ እኮ ይሄን እኮ በብቻዬን ማድረግ እችላለሁ፣ ብቻዬን መኖር እችላለሁ፣ ራሴንም ልጆቼንም ማስተዳደር እችላለሁ በሚል አይነት እይታ ውስጥ የሚደረገው ነገር ግን ትክክል አይደለም። አባት ገንዘብ ከማምጣት ስለሚያልፍ ፕሬዘንሱ በራሱ የሚያደርገው ነገር አለ። ልጆች ያ ያስፈልጋቸዋል። መልካሙና ልኩ በእናትና አባት ማደጋቸው ነው። ግን በፍቺም ባይሆን በብዙ በተለያየ ምክንያት ደግሞ እናትም ለብቻው አባትም ለብቻው ማሳደግ ግድ ይሆናል። ያንን የሚያደርጉት ሰዎች በምንም ምክንያት እዛ ቢደርሱ ግን የሚከፍሉት ዋጋ ቀላል አይደለም። ስለዚህ ያ ዋጋ ሪስፔክት ያስፈልገዋል። ግን ይሄ እንደ ፋሽን የሚታይ የሚቸኮልበት ነገር ግን አይደለም። በቃ ዋና መልካሙና ልኩ እሱ አይደለም።